ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በስራችሁ ሁላ ስኬታማ ሁኑ፣ ዘራችሁ ይባረክ፣ የማታ እንጀራ ይስጣችሁ። ያላሰባችሁ ሲሳይ በቤታችሁ ይግባ። እንደው አይሳካም አይሆንም የተባላችሁት ነገር ሁሉ አይሳካላችሁ፣ ስራችሁን ያስተካክልላችሁ። የሁላችሁ ውዶቼ በጣም ከሚገርመኝ ነገር ማለት ነው ብዙውን ጊዜ ራሳችንን አንጠብቅም። ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ አዲስ ናችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። ብዙውን ጊዜ ማለት ነው እኛ ራሳችንን እንትን እንላለን ለስራ ነው እንጂ ለራሳችን ትኩረት አይኖረንም ማለት ነው። አሁን አንዳንድ ወቅት በቃ በጣም ለራሴ ግድ የለሽ ሆኜ ራሴን በቃ እንትን የማልልበት ጊዜ ነበረ። አሁን ግን ደግሞ ተነስቻለሁ ብታዩ ይሄንን ፀጉር ማለት ነው። ይሄን ፀጉር በጣም ነው በቃ የምንከባከበው። የሌለ አይ በነገራችን ላይ እኔ ፀጉሬን አልንከባከብም። ምንም አይነት ቅባት መጠቀም አልችልም። ለምን ቆዳዬን ያሳክከኛል። ግን ማለት ነው ታጥቤ ግን ስንት ቀን ድረስ እንደሚቀመጥ ታውቃላችሁ? ፀጉሬ ታጥቤው ውሃው 2 ቀን ድረስ ራሱ ይኖራል። አንድ ቀን ትናንት 24 ሰዓት ማለት ነው። ትናንት ማታ ታጥቤው ለዛሬ ፀጉሬ በጣም ውሃ ይዞ ነው የማገኘው እና በእርጥቡ እንደዚህ ፈትቼ ደግሞ እሰራዋለሁ። እንደዚህ ነው ሰርቼ የምወጣው ከታጠብኩበት ቦታ ማለት ነው። እና እየተጠቀምኩት ያለሁት ደግሞ የስጋ መጥበሻና ዘይቱን የወይራ ዘይት ማለት ነው። በጣም ቆንጆ ነው ለፀጉር። ግን እኔ ያሳክከኛል፣ 2 ቀን ካደረ ያሳክከኛል። ተጠቀሙት፣ ስጋ መጥበሻና ዘይቱን ማለት ነው። እየዘመርኩ ነው እኔ ድምፄን ያጠፋሁትኝ እነሱ ሰው ቤት ስላሉ የእነሱን ድምፅ አጥፍቼ ነው። እና የሁላችሁ እንዴት እንደማደርጉ ሽቦ የሆነ ፀጉር ነው። ግን የፈለገ ቢደክመኝም ማለት ነው በጣም ነው የሚደክመኝ። ቢደክመኝም ውዬ ግን ፀጉሬን ሳልሰራ እንትን አልልም እያልኩኝ አሁን በጣም ለራሴ ቆርጬ ተነስቻለሁ ማለት ነው። ምንድን ነው መሰላችሁ ብዙውን ጊዜ አይኖረንም። በእርግጥ አውቃለሁኝ ጊዜ ያጥረናል። በእርግጥ አውቃለሁኝ። ግን ሆኖም ደግሞ ባለችን ጊዜ ራሳችንን እንደዚህ ስናደርግ አቤት ደስ እንደሚል የሰዎች አስተያየት ውሻ ይዤ እወጣለሁ። አሁን ብዙውን ጊዜ ውሻ ይዤ እወጣለሁ። እኔ በተፈጥሮዬ ቤት ውስጥም መቀመጥ አልወድም። በነገራችን ላይ አንድ ውሻ አለችን። ስሬ ትመጣና እግሬ ስር ቁጭ ስታደርግ በስመ አብ ምድርና ሰማዩ ድብልቅ ነው የሚልብኝ። እንደው በቃ አገሬ ሞኝ እንደዚህ ማኮንኩ ታታሪ ነው መሆነው ጎበዝ ነው መሆነው በነገራችን ላይ እና በጣም ነው መቀመጥ አልወድም። መስራት መዞር ምናልባት እቀመጣለሁ ብዬ የማስብበት ሰዓት ቢኖረኝ ያው ረጅም ሰዓት ብቀመጥም ለጸሎት ቆሜ አላደርግም። በእርግጥ ቁጭ ብዬ ጸሎት ቦታዬ ጋር አደርጋለሁ ማለት ነው። እቀመጥ እዛው ሁኜ ጸሎቴን አደርጋለሁ እንጂ ከዛ ውጪ መቀመጥ አልወድም። በጣም በተፈጥሮ የእግር ጉዞ አደርጋለሁ። ይሄ አሁን የወፈረ ሰውነት በጣም እንደምቀንሰው እርግጠኛ ነኝ። ለምን ክረምት በጣም ስራ ከቤት ውስጥ ስራ ውጪ ረጅም የእግር ጉዞ ማድረግ ስለማልችል አሁን በጣም ወፍሬያለሁ። እንደዚህም እንደምታዩኝ ግን በልቼ አይደለም ከድሮ የበለጠ ለምን እንደሆነ ባላቅም በቃ አንዳንዴ ታውቃላችሁ አይደል እንደዚህ አይነት ነገር ይኖራል። ሰውነታችን አንዳንዴ የሚጨምርበት ጊዜ ይኖራል ማለት የሆነ አይምሮአችንን ራሳችን እንትን ስንለው ስንንከባከበው ሁሌ አመስጋኝ ስንሆን ስናመሰግን ማማረር ሳቆም አመስጋኝ ስሆን በቃ እነኚህ ነገሮች ሁላ የተበረከቱልኝ ናቸው ከእግዚአብሔር ማለት ነው። አቤት ምን ጠፍቶኝ ነው የምፈልገው አልገርምም። እለቀዋለሁ ብዬ አይደለም ግን ዝም ብዬ እኔ ፀጉሬን መስታወት ስለሌለኝ ስልኬን ፊት ለፊት አድርጌ ነው የምሰራው እንደዚህ ማለት ነው። እንደዚህ ከዛ ደግሞ እኮ እንደ ፀጉር እንዳለው ሰው እንትን እላለሁ። ከማን ጋር እያወራሁ ነው? ስልክ እያወራሁ ነው መሰለኝ። ስልክ እያወራሁ ነው።
በአንደኛው ስልክ እያወራ ነው። አይኔን ደግሞ እንዲህ እንደማድረግ እና ውዶቼ አመስጋኝ ሆኑ። እግዚአብሔር ይመስገን ብላችሁ እግዚአብሔርን ስታመስግኑት እግዚአብሔር የማይጨምርላችሁ በረከት ረድኤት በቃ እኔ በእኔ ላይ ያደረገው ረድኤት ገንዘብ ብቻ አይደለም ለሰው ልጅ፣ ስለ እውነት ነው የምላችሁ። እንደዚህ ሙሉ ሰው መሆኑ ራሱ ትልቅ ነበረ፣ ትልቅ ነገር ነው። እኔ አንድ ወቅት በጣም እንትን ብዬ ነበረ። አሁን ግን ያለውበት እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። አመስጋኝ ሆኑ። ምንም ቢጠፋ እየዘመርኩ ነው። በጣም ጎበዝ ነኝ። መዝሙር ምናምን ከፍታለሁ፣ ዘምራለሁ፣ ዘምራለሁ፣ ፀጉሬን እሰራለሁ፣ ራሴን በቃ በእግዚአብሔር ይመስገን። እውነት ወደ መድኃኔዓለም ወድቅ ያለው ማለት ነው። እናትና ልጁ በእነሱ በረከት ተጠግቻለሁ፣ ወደ እነሱ ቸርነት ተጠግቻለሁ። እና የውላችሁ ፀጉሬን የምጠቀመው ከሚገርማችሁ የወይራ ዘይት ከስጋ መጥበሻ ጋር አድርጌ ነው። እና በጣም በጣም ቆንጆ እና በጣም እንትን ነው። ግን አሁን እሱን ካቆምኩ ወዲህ ግን